ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? በዛሬው ዕለት ደግሞ በቁርጥማት በጣም የሚሰቃዩ ሰዎች አሉ። እንዲሁም ደግሞ መገጣጠሚያቸው ላይ ጀርባቸው ላይ ከመቀመጫቸው ከፍ ብሎ ያለው ጀርባቸው ክፍል እንዲሁም ጉልበታቸው በጣም ቁርጥማት ለሚያስቸግራቸው ሰዎች መፍትሄ ነው ይዤ የመጣሁት። በጣም ቀላልና በቤታችሁ የምታገኙት መፍትሄ ነው። እኔ ሁል ጊዜ የማቀርበው ተፈጥሯዊና ቀለል ያሉ መፍትሄዎችን ነው የማቀርብላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ፣ እናንተ ባይጠቅማችሁ ለሚያስፈልገው ሰው ሼር ማድረጋችሁ እንዳረሱ። ስለዚህ ወደ መፍትሄው ስመጣ ቁርጥማት ወይም ደግሞ መገጣጠሚያ አካላችን ላይ ቁርጥማት ወይም ደግሞ በረጅም እንቅስቃሴ ስናደርግ ጉልበት መታመም ወይም ደግሞ አቀማመጥ ልክ ባልሆነ አቀማመጥ ከመቀመጫ ከፍ ብሎ ያለው የወገባችን ክፍል መታመም ሲያጋጥመን ዝንጅብል መፍትሄ ነው ማለት ነው። ስለዚህ ዝንጅብል እንዴት መጠቀም እንችላለን? ዝንጅብል በየቤታችን የምናገኘው በየጓዳችን በየኪችኑ የሚገኝ ቀለል ያለ መፍትሄ ነው። ስለዚህ ምንድነው የምናደርገው? ዝንጅብሉን ከፈቀፈቅነው በኋላ ከፈቀፈቅን በኋላ ዝንጅብል በጣም የማመንቸክ ልብስ የማመንቸክ ነገር ስላለው ምን እናደርጋለን? የሆነ ክሎፍ ነገር ፈልገን ወይም ደግሞ ፎጣ ነገር ፈልገን ፎጣ ላይ እናደርጋለን። ወይም ደግሞ በነጠላ ላይ አሮጌ ነጠላ ላይ ሊሆን ይችላል፣ ወይም አሮጌ ጨርቅ ላይ ሊሆን ይችላል። ካደረግን በኋላ እንጠቀልለውና ዝንጅብሉን ከዛ ጀርባችን ላይ እናደርጋለን ማለት ነው። ወይም ደግሞ የሚያመም ቦታ ላይ ወይም ጉልበታችን ላይ ከሆነ ወይ ሌላ አጣታችን ላይ ከሆነ የሚያስፈልገን ቦታ መገጣጠሚያችን ላይ ነው የሚሆነው። ስለዚህ እሱን ካደረጋችሁ በኋላ ላዩ ላይ ደግሞ ወደ ልብሳችሁ እንዳይሄድ ፌስታል ታደርጉበታላችሁ ማለት ነው። ፌስታል ካደረጋችሁ በኋላ በጨርቅ ትጠቀልሉታላችሁ። ስለዚህ በጣም የማቃጠል ስሜት ይኖረዋል፣ በሽታውን ጎትቶ ሲያወጣላችሁ ማለት ነው። ስለዚህ ከውስጥ ስቦ የማውጣት አቅም ነው ያለው። ስለዚህ ጉልበታችሁን የማቃጠል ነገር ይኖረው ወይም ደግሞ ያረጋችሁበት የሰውነት ክፍል ላይ መገጣጠሚያ ላይ ነው ብያችኋለሁ። ከመገጣጠሚያ አካል ውጪ አይደረግም። ስለዚህ በጣም የሚያቃጥላችሁ ከሆነ አውልቃችሁ መጣል ትችላላችሁ። ወይም ደግሞ ቃጠሎ የምትችሉት ከሆነ ለሁለት ሰዓት በትንሹ ለሁለት ሰዓት ያለ ካረጋችሁ ከበሽታው ሙሉ ለሙሉ ያድናችኋል ወይም ደግሞ ቁርጥማቱን ያጠፋላችኋል ማለት ነው። ስለዚህ ተጠቀሙበት። እኔ የተለያዩ እንደዚህ አይነት ቪዲዮዎችን የማቀርብበት ነው። እናንተ ደግሞ ለሚያስፈልገው ሰው ሼር በማድረግ ተባበሩኝ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።